ማነው ከናንተ ውስጥ ዘፈንና ሬዲዮ በማዳመጥ ይሄን ያክል ባላንስ ሰርቶ የሚያቅሰው? ዛሬ ማሳየቹ ዌብሳይት ላይ የተለያዩ ሶንግና ሬዲዮዎችን እያዳመጣችሁ የምትፈልጓቸውን ካንትሪ ሙዚቆች፣ ብዙ አይነት ዘፈኖች አሉ። የውጪ ዘፈኖች ናቸው፣ የሬዲዮ ፕሮግራሞች እያዳመጣችሁ $7 ከ60 ቦነስ ሶንግ ላይ ሰርቻለሁ። ባላንስ ላይ ደግሞ $50 ሰርቻለሁ። እዚህ ዌብሳይት ላይ እንዴት ይሄንን መስራት እንደቻልኩኝ ያሳያችኋለሁ። በነፃ ነው፣ ምንም አይነት ኢንቨስትመንት አይፈልግም። የዌብሳይቱ ሊንክ ዲስክሪፕሽን ላይ ወይም ቴሌግራም ላይ አደርግላችኋለሁ። ልክ ስትነኩት ወደ መመዝገቢያ ቦታ እንሄዳለን። ተመዝግበን አብረን እንዴት ዘፈኖች እንደምታዳምጡ፣ ሬዲዮዎችን፣ ባላንሳችሁን ደግሞ እንዴት ዊዝድሮ እንደምታደርጉ፣ በሪፈራል ደግሞ 50% ቦነስ እንዴት እንደምታገኘው ያሳያችኋለሁ። ከእናንተ የሚጠበቀው ቪዲዮን ባለማሳለፍ ላይክ አድርጎ መከታተል ብቻ ነው። ዳሽቦርዱ እዚህ ጋር የምታዩትን ይመስላል። ራስቱን ይባላል። ከፈለጋችሁ ደግሞ ሰርች ማድረግ ትችላላችሁ። በስልክም በኮምፒውተርም ይሰራል። እናንተ እዚህ ጋር ከመጣችሁ በኋላ አዲስ ስለሆናችሁ ሳይን አፕ ትሉታላችሁ። ከዛ እዚህ ጋር ፉል ኔም ታስገባላችሁ። እዚህ ጋር ኢሜል፣ እዚህ ጋር ፓስወርድ፣ ከዛ ቺን ራይት አድርጋችሁ አግሪመንቷን ሳይን አፕ ማድረግ ነው። እኔ ከዚህ በፊት የከፈትኩት አካውንት ስላለ በአንድ ዲቫይስ ደግሞ ከአንድ በላይ አካውንት መክፈት ስለማይቻል ምን አደርጋለሁኝ? ሎጊን አደርጋለሁ ማለት ነው። ሎጊን አድርጌ ገብቻለሁ። ቅድም እንዳሳያችሁ $7 ከቦነስ ሶንግ ላይ $7 ከ60 በአጠቃላይ $52 እዚህ ጋር ያለኝ። ዳሽቦርዱ ላይ እንደምታዩት የተለያዩ ሙዚቆች አሉ። እዚህ ጋር እናንተ እነዚህ ሙዚቆች ትሰማላችሁ። $0.73 USD። ይሄኛው ዘፈን እንደምታዩት 0.52 ሳንቲም አለው። እነዚህን ደግሞ ለተወሰኑ ደቂቃዎች እያዳመጣችሁ ዘፈኖች ናቸው፣ ሁሉ ሙዚቆች ናቸው። እዚህ ጋር ከስር ደግሞ ካድ፣ አንቴና፣ ቮሌ ምናምን የሚባሉ ኤፍኤም ምናምን የተለያዩ የአንቴና ሬዲዮ ፕሮግራሞች አሉ። እነዚህንም እየከፍታችሁ ትሰማላችሁ። ከላይ ለምሳሌ እነዚህን ያው እንደዚህ ትመጡና እዚህ ጋር ፕሌየር አለው፣ ፕሌይ ትሉታላችሁ። እንደምታዩት እዚህ ጋር ያው እቺ ፕሌይ ታደርጋለች ማለት ነው። እዚህ ጋር ልክ እቺ ፕሌይ ስታደርግ እዚህ ጋር ያው እኔ አቆመዋለሁ። እንደምታዩት ከላይ እየቆጠረ ነው። ልክ ይሄ ኮንቲኒው ብለዋለሁኝ። አሁን አቆሜዋለሁኝ። በኋላ ላይ ያው ዩቲዩብ ላይ ድጋሚ ዘፈን ማስከማት አይቻልም። ዩቲዩብ ላይ ሊኖር ስለሚችል ይሄኛው ሙዚክ እናንተ እነዚህን ታዳምጣላችሁ። አዳምጣችሁ ሲጨርሱ እንደዚህ እነዚህ አማውንቶች አድ ይደረግላችኋል ማለት ነው። ከፍ ያደረጋችሁ ደግሞ የሬዲዮ ፕሮግራሞች አሉ። እንደዚህ ከፈቷቸው ሁሉንም። እነዚህም የሬዲዮ ፕሮግራሞች እንደዛው ቦነስ አላቸው። እናንተ በሰማችሁና ባያችሁ ቁጥር በየመሃሉ የተወሰነ እነሱ ገቢ የሚያገኙበት አድ ማስታወቂያ ስለሚመጣ በዛ ማክኝነት እነሱ ገቢ ያገኛሉ ማለት ነው። ያው ዊን ቱ ዊን ነው። ለእናንተ የተወሰነ ይሰጣሉ፣ እነሱም እናንተን አድ እንድታዩ ያደርጓቸዋል። ሁለተኛው መንገድ ደግሞ እዚህ ጋር ሪፈራል ነው። ሪፈራል ላይ 50% የምታገኙበት በጣም አሪፍ አማራጭ አለ። ፍሬንዶቻችሁን እንደምታዩት ይሄው ሪፈራል ሊንካችሁ እዚህ ጋር ይመጣል። እንደዚህ ኮፒ እዚህ ጋር ይሄው ኮፒ ታደርጋላችሁ። ፌስቡክ፣ ኢንስታግራም፣ ዋትስአፕ የፈለጋችሁት ላይ for each register user you get $1 ነው። አንድ ሰው በጋበዛችሁ ቁጥር $1 ታገኛላችሁ። ወይም $1 USDT $1 167 ብር 165 ብር ሆኗል። በአንድ ሪፈራል ከዚህ በላይ የምታገኙበት ዌብሳይት የትም ሄዳችሁ ልታገኙ አትችሉም። በነፃ ነው። ምንም አይነት ገንዘብ አይፈልግም። ጀስት ኢንተርኔት እና ስልክ ብቻ ነው የሚፈልገው። በእንደዚህ አይነት መንገድ እናንተ ፍሬንዶቻችሁን ሪፈራል ሊንካችሁን በመጠቀም ሼር አድርጋችሁ ጋብዙ። እዚህ ጋር ክሬተር ቦነስ ይሰጣል በየጊዜው። እዚህ ጋር ፊቸር ኦፈሮች አሉ። እነዚህን ኮምፕሊት አድርጓቸው እየከፈታችሁ እንደዚህ ቪዲዮ እንዳላረዝምባችሁ ነው። አሁን ከላይ ሪቪው ልስጣችሁ ለእናንተ ብዬ ነው። እንደምታዩት የቫሌ ሰብል ላይ ይሄንን አሁን ፕሌይ ባረግ እንደምታዩት ቢፈሪንግ እያለኝ ነው። ሬዲዮ መስራት ይጀምራል ማለት ነው። ልክ ይሄን ሬዲዮ አዳምጣችሁ ሲጨርሱ እናንተ የተወሰነች ደቂቃ አዳምጣችሁ ስመጡ ባላንሳችሁ እዚህ ጋር አድ እየሆነላችሁ ይመጣል። ክሬተር ቦነስ ላይ ደግሞ ቦነሶች አሉ። እዚህ ጋር ፊቸር የሆኑ አቬሌብል ሰርቬዎች አሉ። እነዚህንም ስሩ። 3 ሰርቬ ያለኝ እኔ አሁን የምሰራው ክሬተር ቦነስ ሪዋርድ ላይ እንደምታዩት ወደ $80 የሚያስገኙ ከ4 እስከ 10 ደቂቃ የሚያቆዩ የሪፈራል ዲስክሪፕሽኖች አሉ ይለኛል። እሱም በኋላ ላይ ገብቼ እሰራለሁ። እኔ እናንተ ሪፈር ማድረጋችሁ ግን እየተሻለ ነው። በጣም ብዙ ዶላራችሁን ታገኙበታላችሁ። እኔም አብዛኛውን በሱ ነው የሰበሰብኩት። እዚህ ጋር ማይ አካውንት የሚለው ላይ ደግሞ የአካውንታችሁን ዲቴል ስም ምናምን የተለያዩ ታያላችሁ። ማይ ዋሌት የሚለው ላይ ደግሞ ዊዝድሮ የምናደርግበት ቦታ ነው። እንዴት ነው ዊዝድሮ ከዚህ ላይ ማድረግ የምችለው? ሚኒመም ዊዝድሮ አለው ምን ያክል ነው የሚለውን ነገር ነግራችኋለሁ። ማይ ዋሌት ወይም ማይ ዊዝድሮ የምናደርግበት ቦታ ላይ ስንመጣ ፔይፓል አለ፣ ፔየር አለ፣ USDT፣ ማስተር ካርድ፣ ኢኮፔይዝ እና ጉግል ፕሌይ ካርድ ቦነስ አለ። እናንተ ከነዚህ ውስጥ የምትፈልጉትን የዊዝድሮዋል መንገድ መጠቀም ትችላላችሁ። የመጀመሪያው ፔይፓል ነው። በፔይፓል ዊዝድሮ ማድረግ ከፈለጋችሁ ፔይፓል ላይ ቺን ቲክ ታደርጋላችሁ። ከፍ እናደርግና እዚህ ጋር ፔይፓል ኢንፎርሜሽን ወይም ፔይፓል የከፈታችሁበትን ኢሜል ታስገባላችሁ ማለት ነው። ያው ፔይፓል አካውንታችሁ ማለት ኢሜል ወይም ጉግል አካውንት ነው ያን የከፈታችሁበት። ፔይፓል አካውንት ከፈለጋችሁ ደግሞ አከፋፈት ቪዲዮ ሰራላችኋለሁ። እናንተ ኮሜንት ላይ ፔይፓል እንፈልጋለን ብላችሁ ብቻ ጻፉልኝ። የመጀመሪያው መንገድ ፔይፓል ነው። ፔየር አለ። ፔየር ደግሞ ሪኳየርመንት ነምበራችሁን ነው የምታስገቡት። USDT ደግሞ አለ። TRC20 USDT አድሬስ TRC20 ከምትፈልጉት የክሪፕቶ ዋሌት ኤክስቼንጅ ላይ አምጥታችሁ USDT TRC20 አድሬሱን እዚህ ጋር ነው ኮፒ የምታደርጉት። ከዛ ዊዝድሮል ታደርጋላችሁ። ማስተር ካርድ አለ 16 ዲጂት ነምበራችሁን አምጥታችሁ የምትጠቀሙበት። ኢኮፔይዝ አለ። ጉግል ፕሌይ ካርድ አለ። ከጉግል ፕሌይ ስቶር ላይ ኢትዮጵያ ውስጥ የማይሰሩ አፕሊኬሽኖችን በክፍያ የሚወርዱትን የምትጠቀሙበት ማለት ነው። በዚህ ዊዝድሮ አድርጋችሁ መክፈል ትችላላችሁ ለጉግል። ሪኮመንድ ማድረጋችሁ ነው ምንድነው እዚህ ላይ USDT ነው።
በዩኤስዲቲ ብታወጡ የተሻለ ነው። ወይም ደግሞ ፔይፓል ነው። ከሁለት አንዱን አማራጭ ተጠቀሙ። ሚኒመም ዊዝድሮዋላቸው $90 ነው። ባይዘው እዚህ ላይ እናንተ 90 ላይ ስትደርሱ ነው ዊዝድሮ የምታደርጉት። እዚህ ጋር ፔይፓል የከፈታችሁበትን ኢሜል በማስገባት ዊዝድሮ ማድረግ፣ ዩኤስዲቲም ከሆነ ዩኤስዲቲ የከፈታችሁበትን ኢሜል እዚህ ጋር ድርድራችሁ ታስገቡና እናንተ ዊዝድሮ ትላላችሁ። ዊዝድሮ ስትነኩ ሚኒመም ዊዝድሮዋል እንደምታዩት ይኸው ስንት ነው ያልኳችሁ? ፔይመንት ኖት ጀነሬት ዩ መስት ሪች $90 ይላቸዋል። 90 ላይ ስትደርሱ ነው ዊዝድሮ የምታደርጉት። እኔ በዚህ ዌብሳይት 90 ለመድረስ ትንሽ ነው የሚቀረኝ። 52 ላይ ደርሻለሁ። በሚቀጥለው ዊዝድሮዋል ፕሩቭ ይዤላችሁ እመጣለሁ። ያ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የኖቲፊኬሽን ምልክቷን አብርታችሁ ጠብቁኝ። ቪዲዮ ወዳችሁታል ብዬ አስባለሁ። ላይክ አድርጉት። በሚቀጥለው እንዲሰራላችሁ የምትፈልጉት ነገር ካለ ደግሞ ከእናንተ የሚጠበቀው ይሄ ነገር ይሰራልን ብላችሁ ኮሜንት ላይ መጻፍ ነው። እኛ ለእናንተ ደግሞ የምትፈልጉትን ነገር ለመስራት ዝግጁ ነን። በእንደዚያም መንገድ ብዙ ነገሮችን ወደፊት አብረን እንሰራለን። ቪዲዮ ላይክ አድርጋችሁ ሰብስክራይብ አድርጋችሁ ጨርሱት። የዛሬው ቪዲዮአችን ይሄን ይመስል ነበረ። አስተያየታችሁንም ኮሜንት ላይ መስጠት አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።